ዛሬ የተዘጋብህ በር ምናልባት ከህይወት ትልቁ በረከት የሚያደርስ ሊሆን ይችላል። የፈለግነው ነገር አይሳካም፣ የጠበቅነው በር ይዘጋብናል። በዚያ ጊዜ ሁሉም ነገር አለቀ ብለን እናስባለን። ግን እግዚአብሔር አንድን በር ሲዘጋ ከፊት የማታየውን ሌላ በር እየከፈተ ነው። ዮሴፍ ባሪያ ሆነ፣ እስር ቤትም ገባ። ነገር ግን ያ ሁሉ ወደ ግብፅ መሪነት የወሰደው መንገድ ነበር። ሁልጊዜም የተዘጋውን በር አትመልከት። እግዚአብሔር የሚከፍትልን በር በእምነት ጠብቀው። ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 8 እነሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አኑሬአለሁ ይላል። መጓዝህን እንዳታቆም ሰብስክራይብ፣ ፎሎ እያደረጋችሁ በቀጣይ የምንሰራው አንተ የተተውክ አይደለም፣ እየተዘጋጀህ ነው።